ብዙ ሰዎች በንብረት ላይ ሕጋዊ መብት ያለው ባለቤቱ ብቻ እንደሆነ ያምናሉ። ይህ እምነት የተሳሳተ ነው። በሕግ ይዞታ እና ባለቤትነት አንድ አይነት ነገር አይደሉም። ባለቤትነት ማለት ሕጋዊ ባለቤትነት ማለት ነው። ይዞታ ማለት በንብረት ላይ ለመጠቀም በማሰብ ትክክለኛ ቁጥጥር ማድረግ ማለት ነው። አንድ ሰው ባለቤቱ ባይሆን እንኳን ይዞታ ሊኖረው ይችላል እና ሕጉ ግጭትን እና አመፅን ለመከላከል ይዞታውን ይጠብቃል። ለምሳሌ በቤት ውስጥ የሚኖር ተከራይ ባለቤቱ አይደለም፣ ነገር ግን አሁንም በሕግ የተጠበቀ ነው። ተንከባካቢ መሬት የሚጠቀም ገበሬ ወይም ሱቅ የሚያስተዳድር ሰውም ባለቤቶች ሊሆኑ ይችላሉ። ሕጉ ይዞታውን ይጠብቃል፣ ምክንያቱም ህብረተሰቡ ሌሎችን በኃይል እንዲያስወግዱ መፍቀድ አይችልም። እውነተኛው ባለቤት እንኳን ሕጋዊ ሂደቶችን መከተል አለበት። ይህ ደንብ ሰላምን እና ሥርዓትን ለመጠበቅ ይረዳል። ስለዚህ አስታውሱ፣ ይዞታ ባለቤትነት አይደለም፣ ነገር ግን አሁንም ሕጋዊ ጥበቃ ይሰጣል። በሚቀጥለው ቪዲዮ ይዞታ በሕጋዊ መንገድ እንዴት እንደሚገኝ እናያለን። ንብረት ለመውሰድ ወይም ለማቆየት ኃይል መጠቀም ይችላሉ? መልሱ አይደለም ነው። በአመፅ የተገኘ ወይም የተያዘ ንብረት በሕግ የተጠበቀ አይደለም። ሕጉ ኃይልን አይሸልም። አንድ ሰው መሬት፣ ቤት ወይም ሱቅን በዛቻ ወይም በአካላዊ ጥቃት ቢወስድ ያ ይዞታ ጉድለት አለበት። ግለሰቡ እዚያ ቢቆይም እንኳ ሕጉ እንዲህ አይነቱን ይዞታ አይቀበልም። የይዞታ ሕግ ዓላማ ትርምስን መከላከል ነው። ኃይል ቢፈቀድ ኖሮ ጠንካራ ሰዎች ሁልጊዜ ያሸንፉ ነበር። ለዚህም ነው በንብረት ላይ የሚነሱ አለመግባባቶች በሕግ ተቋማት መፈታት ያለባቸው፣ በአመፅ ሳይሆን። ንብረትን በኃይል ለመውሰድ ወይም ለመከላከል በፍጹም አይሞክሩ። በአመፅ መያዝ ምንም አይነት የሕግ ጥበቃ የለውም እና ወደ ወንጀል ተጠያቂነት ሊያመራ ይችላል። አንድ ሰው ያለ ፍርድ ቤት ትዕዛዝ ከንብረት ሊያስወጣዎት ይችላል? አይችሉም። ባለቤት እንኳን በኃይል ወይም ያለ ሕጋዊ ሂደት ባለንብረቱን ማስወጣት አይፈቀድለትም። ሕጉ ድንገተኛ እና ኢፍትሐዊ በሆነ መንገድ ማስወጣትን ለመከላከል ይዞታውን ይከላከላል። ቤት ውስጥ የሚኖሩ ወይም ንብረትን በሕጋዊ መንገድ የሚጠቀሙ ከሆነ በአንድ ሌሊት ሊወገዱ አይችሉም። መቆለፊያዎችን መቀየር፣ ንብረትን ማስወገድ ወይም ማስፈራሪያዎችን መጠቀም ሕገወጥ ነው። ሕጉ አለመግባባቶችን በፍርድ ቤቶች ወይም በሕጋዊ ባለሥልጣናት እንዲፈቱ ይጠይቃል። ይህ ለቤት ባለቤቶች፣ ለቤተሰብ አባላት እና ለመንግሥት አካላት እንኳን ይሰራል። ባለቤትነቶ በሕገወጥ መንገድ ከተረበሸ ሕጉ መፍትሄዎችን ይሰጣል። ሁልጊዜም ሕጋዊ መፍትሄዎችን ይፈልጉ፣ በግድ አይደለም።